أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. مسجد سمعت أن في قرأسون إذا زار رمضان سوى فيقلق وأفطروا ما سروا لي سمعت أفهمهم سبيا يبقوا كبوا قسي إلا كفني أطيق እንደው እዛ አካባቢ ብዙ ታሪኮችን እየሰማን ነበርና መሸህ አብዱል ሐሚድ ስለ ዘህድናቸውም ብዙ ነገር እየነገሩ ነበር። ወጥተውም ደግሞ ህዝቡ ዘንድ በጣም ብዙ የዳዋ ስራዎችን ይሰሩ እንደነበረ ህዝቡን ወጥተው ይመክሩ እንደነበርም ሰምተን ነበር። እንደው እሱ አካባቢ ላይ እንደምታስታውሱት ነገር ካለ ብታጫ። እንግዲህ አንደኛ ቸር ናቸው። ነገር ጠባያቸውን ነግሬያቸዋለሁ። ለሁሉ የተመቹ ለሁሉ አዛኝ ለሁሉ እኩል ናቸው። ለጃሂሉ ለዓሊሙም ለደረሳውም ለሴቱም ለወንዱም ጠባያቸው አንድ ነው። ሌላው ቸር ናቸው። ብቻቸውን አይበሉም። ሙተዓሊም ጋር ነው የሚበሉት። አንድ ጊዜ ዝህን ደረሳ መቼ ነገረኛል። እንግዲህ ይሄ ነው ደረሳ መስጊድ ያድር ተበትኖ በየቀላቢው ነው የሚያድረው። ባዶ ነው የሚያድረው መስጊድ። ማታ ባትሪ ይዞ በየጓዳው ዙሪያውን መስጊዱ ጓዳ ያለው ያንን ታይሰልሉ ማታ ራታቸውን አይበሉም። በአደራ ኢሻ ደረሳ ምናልባት እዛ ተሸሽጎ ተቀምጦ እንዲይዞ ለመብላት አንድ ደረሳ ታይቆረብ ሰው ነው ዝመቱ ሲነገረኝ ይዘን ሽግሩ እቶና እራት እሱ ጋር እንዲያልበላ ሰግቼ ኢሻ ሰግጄ ተበርወጥ ይሄዳለሁ። ፈልገው ያጡኛል። አሁን መህር የደረሰ ጊዜ ቀላብ ያስዙኛል። ቆጥቶ አንተንማ ቀላብ ያላስዙኝ እኔ የበለች ያደርኩ አንተ ቆምህን መታዘ ያንተና አስሊም አላቀረም ሂድልኝ ብለው አባረሩኛል። ቸርነታቸው የዘን ቀብር ነው። በቸርነት ምስጥውን ፈተዋል። ቄሶ ይዘው ደረሳ ጋር በላለሁ ሲሉ ሲይቱ ትይዛለች እዚህ ብቻውን ብሎ እያለ አንቺ ጥሩ አይደለሽም ብለው ሁለት ወለዱላት ሚስታቸውን ፈተዋል። ቸር በጣም ቸር ነበሩ። በጣም አዛኝ ነበሩ። እንደዚህ ያለ እንደገሌ ነው ተብሎ ሚዛን የሚሰጠው ነገር አይደለም። እንደው እዛ ወሎ አካባቢ ላይ መቼስ እንግዲህ ወሎ አዝሃሩል ሐበሻ ነው የምትባለውና እንግዲህ አንተም እንደነገርኩን በጣም መንባው ዒልም ነው። የዒልሙም የሕክማውም የሁሉም መፍለቂያ ነውና እንደው አጠቃላይ አሁን የዒልሙ ሂደት ምን ይመስላል? እያደገ ነው ወይስ እየቀጨጨ ነው? እንደው እንደ ሀገራችን እንደ ኢትዮጵያ ሙስሊም ምን ይመስላል? ወላሂ እንግዲህ በፊተኞቹ ተኛ ሸኾች በፊት ተሸኾቻቸው በፊት ያልታለው እኛ ሸኾች ላይ ቀንሷል። ከዛ ደግሞ እኛ ሸኾች ላይ ቀንሷል። ዛሬ ደግሞ ቀንሷል። በፊተኞቹ እኮ የሚገርማችሁ የሴት ወሬ የዱንያ ወሬ በህይወታቸው አይወራም፣ ሀገራቸው አይወራም፣ መይልሳቸው ዱዓቸው አይወራም። እምሩል አኺራ እምሩ ዲን እንጂ ሌላ ነገር በፊታቸው ቀርቶ ሀገራቸው ጉዳያቸው አይነሳም። እናንተ ሞት የሚሉ ዋይብላኝ ዓሊም ነው ወልይ ነው መቼ ትላለህ ባለብዙ ጭፍራ መቼ